ሰላም እንዴት ናችሁ? ቻናሌ ቤተሰቦች በዛሬ ቪዲዮአችን ስልካችሁን በመጠቀም ብቻ በኦንላይን እንዴት አድርጋችሁ ገንዘብ መስራት እንደምትችሉ በዛሬ ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። እዚህ ዌብሳይት ላይ እንደምትመለከቱት በቀላሉ ገንዘቦችን በማስገባት ወይንም ደግሞ ዲሞች ላይ USDT ቢትኮይንን ወይም ደግሞ ኮይን የሚባሉትን እነሱን ትሬድ ማድረግ ብቻ በቀላሉ ገንዘብ ማግኘት የምትችሉበትን አንድ ምርጥ ፕላትፎርም ይዤላችሁ መጥቻለሁ። እዚህ ዌብሳይት ላይ እንዴት አድርጋችሁ ገንዘቦችን መስራት እንደምትችሉ በዛሬ ቪዲዮአችን አሳያችኋለሁ ማለት ነው። አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ እዚህ ቻናል ማግኘት ትችላላችሁ። ይሄን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ ደግሞ ላይክ ማድረግ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የዌብሳይት ሊንኩን ከታች ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይሆናል። ሊንኩን እንደነካችሁት በቀጥታ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ስልክ ቁጥራችሁና ፓስወርድ ክሬት አድርጋላችሁ ሪፈራል ኮድ የሚለው ላይ ራሱ ያስቀምጥላችኋል ማለት ነው። ከዛም በኋላ ቺኛውን አንዴ በማብራት እዚህ ጋር ክሬት አካውንት የምትለዋን ትነኩታላችሁ ማለት ነው። እኔ ከዚህ በፊት እዚህ ዌብሳይት ላይ ገንዘቦችን ሜክ እያደረኩኝ ወይንም ደግሞ ቼክ እያደረኩ ገንዘብ እየሰራው ስለነበር በቀጥታ ሳይኒን የምትለውን በመንካት እዚህ ጋር ስልክ ቁጥሬና ፓስወርዴን በማስገባት ወደ ውስጥ እንገባለን ማለት ነው። ወደ ውስጥ ከገባን በኋላ ኢንተርፌሱ ይህንን ይመስላል ማለት ነው። እዚህ ዌብሳይት ላይ በቀጥታ በዲሞም አካውንት ትሬድ ማድረግ ትችላላችሁ። እዚህ ጋር በጣም ብዙ ሩሎች አሉ ወይንም ደግሞ እዚህ ጋር በጣም ብዙ ትሬድ የምታደርጉባቸው ኦፕሽኖች አሉ ማለት ነው። እነዚህም በቀላሉ ቼክ እያደረጋችሁ ገንዘቦችን ሜክ ማድረግ የምትችሉበት አሪፍ ዌብሳይት ነው ማለት ነው። እዚህ ዌብሳይት ላይ እንግዲህ ዲሞ የምትለውን አንድ በምትነኩበት ሰዓት እዚህ ጋር ለእናንተ 10,000 ነው የሚሰጣችሁ ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ እዚህ ጋር እንዴት ትሬድ እንደምናደርግ ላሳያችሁና በቀጥታ ደግሞ እንዴት አድርገን ሜክ ማድረግ እንደምንችል አሳያችኋለሁ ማለት ነው። እዚህ ጋር ደቂቆች አሉ 15 ሰከንድ፣ 30 ሰከንድ፣ 1 ደቂቃ፣ 3 ደቂቃ እና 5 ደቂቃ 15 ደቂቆች አሉ ማለት ነው። በእነዚህ ታይም ፍሬም በመጠቀም ብቻ በቀላሉ ትሬድ ማድረግ እንችላለን ማለት ነው። ከፈለጋችሁ ገንዘቦችን በማስገባት ገንዘቦችን ግን ከማስገባታችሁ በፊት እዚህ ጋር ዲሞ አካውንት ራሱ ይሰጣችኋል። እዚህ ላይ ትሬድ ማድረግ ትችላላችሁ። ከዛ ትርፋማም ከሆናችሁ ቀጥታ ገንዘቦችን በማስገባት ትሬድ ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። እዚህ ጋር እንደምትመለከቱት እነዚህን ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ደቂቆችን መምረጥ ትችላላችሁ ብያችሁ ነበረ። 30 ሰከንድ የሚለውን ለምሳሌ እንንካና ለምሳሌ አሁን ላይ እየወረደ ይገኛል ማለት ነው። ማርኬቱ እንደምትመለከቱት 30 ሰከንድ ላይ እናድርግና ላሳያችሁ። እዚህ ጋር እንደምትመለከቱት እየወረደ ይገኛል። እዚህ ጋር ደግሞ የብር መጠን ነው የምታስገቡት ማለት ነው። ለምሳሌ እኔ ወደ 9000 ምናምን USDT ስላለኝ በቀጥታ በስንት ሄዳለሁ ማለት ነው። በ300 ለምሳሌ እንሄድና ወይም ደግሞ በ500 እንሄዳለን ማለት ነው። በ500 እንሄድና ቀጥታ እቺኛውን አንዴ ትነኩታላችሁ ማለት ነው። አሁን የምንሄደው በ500 ብር ነው ማለት ነው። ማርኬቱ ለምሳሌ እንደምትመለከቱት አሁን ላይ ወደ ታች እየወረደ ይገኛል ማለት ነው። ለምሳሌ ወደ ላይ ወጣል የምትሉ ከሆነ እዚህ ጋር ባይ የምትለውን ወይም ደግሞ አፕ የምትለውን አንዴ በተን ትነኩታላችሁ። እንደምትመለከቱት አሁን ላይ ነክቼዋለሁ ማለት ነው። ቀጥታ የነካችሁትን ደግሞ እዚህ ጋር ነው የሚያስቀምጥላችሁ ማለት ነው። አሁን ላይ የገቡበት ቦታ እቺኛው ቦታ ስትሆን በ30 ሰከንድ ውስጥ ከፍ ብሎ ከዘጋልኝ ገንዘብ ይዤ እወጣለሁ ማለት ነው። ግን እኔ በ30 ደቂቃ ውስጥ ወደ ታች ከዘጋ ደግሞ ገንዘብ ከስር ይወጣለው ማለት ነው። እንደምትመለከቱት እዚች አካባቢ ገቦኝና እዚህ አካባቢ ነው የወጣሁት ማለት ነው። እንደምትመለከቱት አሁን ላይ ቀደም ላይ ወደ 9000 አካባቢ ነበር። አሁን ላይ 10444 አካባቢ ዶላር ትርፍ ላይ ነኝ ማለት ነው። እንደዚህ እያደረጋችሁ ትሬድ ማድረግ ትችላላችሁ። ለምሳሌ አሁን ላይ ደግሞ ወደ ታች ይወርዳል ለምትሉ ከሆነ ደግሞ እቺን ዳውን የምትለውን እንዴት ነኩታላችሁ። እንግዲህ እዚህ አካባቢ ላይ ዳውን ይዣለሁ ማለት ነው። እንደምትመለከቱት ቀይ ምልክት አለች እዚህ ጋር ዳውን ብያለሁ። ቀጥታ ትንሽ ወደ ታች ከወረደ ወይንም ደግሞ በ30 ሰከንድ ውስጥ ወደ ታች ከወረደ እንግዲህ ገንዘብ ይዤ እወጣለሁ። ከላይም ያለኝን አካውንት ባላንስ ማየት ትችላላችሁ። አሁን ላይ እንግዲህ ወደ ታች መውረድ ይጠበቅበታል ማለት ነው። እንደዚህ ያደርጋችሁ ብቻ በቀጥታ ገንዘቦችን ሜክ ማድረግ ትችላላችሁ። ያላችሁት ደቂቃ ሲያልቅ እንግዲህ እንደዚህ ፌል ይላችኋል ማለት ነው። ለምሳሌ አሁን ላይ 500 ዶላር ከሰር ያለው ማለት ነው። እንደገና አሁንም ይወርዳል ብላችሁ የምትነኩት ከሆነ ግን እዚህ ጋር እንደምትመለከቱት ይዣለሁ። አሁን ወደ ታች እየወረደ ይገኛል። በ30 ሰከንድ ውስጥ ማርኬቱ እኔ ወዳልኩበት አቅጣጫና ሄዶ ከቆየ እዛ ጋር ገንዘብ ይዤ መውጣት እችላለሁ ማለት ነው። እንደምትመለከቱት አሁን ላይ ባላንሴን ከላይ ቼክ ማድረግ ትችላላችሁ። ወደ 9444 አካባቢ ላይ ነው ያለው ማለት ነው። ማርኬቱ እኔ ወዳልኩበትና እኔ ወደ ፕሪዲክት ወዳደረኩበት ቦታ የሚሄድ ከሆነ ገንዘብን ይዤ እወጣለሁ ማለት ነው። እንደምትመለከቱት አሁን ኮንሶሌሽን
ካልኩሌሽን ላይ ነው ማለት ነው። ይሄ እንግዲህ 30 ሰከንድ 3 ሰከንድ ይቀራል፣ 2 ሰከንድ 1 ሰከንድ እንግዲህ 0 ብሏል። እንግዲህ ይሄንንም ፌል አድርገናል ማለት ነው። እንደዚህ ያደርጋችሁ ትሬድ ማድረግ ትችላላችሁ። ይሄ እንግዲህ ዴሞ አካውንት ላይ ስለሆነ ነው። ሪል ላይ ሲሆን ግን እዚህ ጋር ገንዘቦቻችሁን ቀስ አድርጋችሁ መቀነስ ትችላላችሁ። ለምሳሌ $1 መሄድ ትችላላችሁ፣ $2 መሄድም ትችላላችሁ ማለት ነው። እንደዚህ አድርጋችሁ ብቻ እዚህ ዌብሳይት ላይ ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። ከዛም ባለፈ አሁን ላይ ትሬድ ያደረኩት ዩኤስዲቲ ቢትኮይን ነው ማለት ነው። መቀየር ከፈለጋችሁ ደግሞ የሚመቻችሁትን እዚህ ጋር ማድረግ ትችላላችሁ ማለት ነው። እንዲነክታችሁ እዚህ ጋር እንደምትመለከቱት ዩኤስዲቲ ቢትኮይን አለ፣ ዩኤስዲቲ ኢተሪየም አለ፣ ሶላና አለ፣ እንዲሁም ደግሞ ኤክስአርፒ አለ፣ ቢኤንቢ አለ፣ ላይት ኮይን የሚባልም አለ ማለት ነው። ከዩኤስዲቲ ጋር የተገናኙ እነዚህን በእነዚህ አማራጮች ትሬድ ማድረግ ትችላላችሁ ማለት ነው። ከዛም ባለፈ ከስተመር ሰርቪስ ወይም ደግሞ ሰፖርትን ማውራት ትችላላችሁ። ያልገባችሁ ጥያቄ ካለ እዚህ ጋር ጆይን በማድረግ ቴሌግራም ቻናላቸውን ወይም ደግሞ አይጃቸውን ኢንስታግራማቸውን ጆይን በማድረግ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። ከዛም ባለፈ ደግሞ እዚህ ጋር ገንዘቦችን ማስገባት ከፈልጋችሁ እዚህ ጋር በምትመለከቱበት ወይም ደግሞ እዚህ ጋር በምታዩት ዲፖዚት በምትለው አንዴ በመንካት ብቻ ቀጥታ ገንዘቦችን ማስገባት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ማስገባት የምትችሉበት $5 ጀምሮ እስከ 500 ድረስ ማስገባት ትችላላችሁ። እንደምትመለከቱት በቢፒ20 አድሬስ ወይም ደግሞ በቲአርሲ20 አድሬስ ቀጥታ ገንዘቦችን ማስገባት ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ገንዘቦችን መስራት ከፈለጋችሁ ቅድሚያ ቬሪፋይ ማድረግ መቻል አለባችሁ ማለት ነው። ቬሪፋይ ለማድረግ ደግሞ ፓስፖርት ወይም ደግሞ ናሽናል አይዲ ያስፈልጋችኋል። እሱንም ቀጥታ በማገናኘት ብቻ ቬሪፋይ ማድረግ ትችላላችሁ ማለት ነው። ከዛም ባለፈ እዚህ ጋር እነዚህን ቼክ ማድረግ ትችላላችሁ። ጓደኞቻችሁን ደግሞ መጋበዝ ከፈለጋችሁ ኢንቫይት ፍሬንድ እንደምትላለች ማለት ነው። ይህንን አንዴ በመንካት እችኛዋን ለጓደኞቻችሁ ኮፒ በማድረግ ወይም ደግሞ በጓደኞቻችሁ በመላክ ብቻ በቀጥታ ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። እነሱ በእናንተ ሊንክ በሚመዘገቡበት ሰዓት $0.625 አካባቢ ይታሰብላችኋል ማለት ነው። እንደዚህ አድርጋችሁ ብቻ ገንዘቦችን ሜክ ማድረግ ትችላላችሁ። ዊዝድሮ ማድረግ ከፈለጋችሁ እንግዲህ በቀጥታ ወደ ዋሌታችሁ ወይም ደግሞ ወደ ቲአርሲ20 ቢፒ20 አድሬስ በቀጥታ የሚገባላችሁ ይሆናል። ግን ዊዝድሮ ለማድረግ ቅድሚያ ቬሪፋይ አድርጉ ይላችኋል ማለት ነው። ቅድሚያ ግን በዲሞ አካውንት ቼክ ብታደርጉት የተሻለና አሪፍ ሀሳብ ነው ማለት ነው። ያው እንዳሳያችሁ ዴሞ ላይ ትሬድ ታደርጋላችሁ። ዴሞ ላይ እንግዲህ በጣም ፐርፌክት እና አሪፍ ከሆናችሁ ሪል አካውንት ላይም ገንዘቦችን በማስገባት ገንዘቦችን መስራት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮችን ይሄንን ይመስል ነበር። አሪፍና ጠቃሚ ነው። ከታያችሁ ቪዲዮን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ማለት ነው። በሌላ በአሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ